አንደኛ ለረጅም ሰዓታት ሶሻል ሚዲያ ላይ ያለምንም ስራ ቪዲዮዎችን ስክሮል በማድረግና ላይኮችን ኮሜንቶችን በማየት ለረጅም ሰዓታት መቆየት። ሁለተኛ ሶሻል ሚዲያ ካልተጠቀሙ መደበር፣ መጨነቅ፣ መረበሽ፣ የደስታ ስሜት አለመሰማት፣ ሌሎች ስራዎችን ከመስራት ይልቅ ሶሻል ሚዲያ ላይና ስልክ ላይ መሆንን መምረጥ። እነዚህንና የመሳሰሉ ምልክቶች ካሉቦት የሶሻል ሚዲያ ወይም የማህበራዊ ሚዲያ ሱስ ተጠቂ ነው። የማህበራዊ ሚዲያ ሱስን ለመቅረፍ የሚያስችሉ በጣም ጠቃሚና አሪፍ የሆኑ 7 ዘዴዎችን ወይም መንገዶችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። የመጀመሪያው የኖቲፊኬሽን ወይም ማስታወቂያ ደወልን ማጥፋት። አብዛኛው ሶሻል ሚዲያ የራሱ የሆነ ፕላትፎርም አለው፣ እሱም ኖቲፊኬሽን አለው። ያ ኖቲፊኬሽን የሆነ ሰው ላይክ ሲያደርግ፣ ኮሜንት ሲያደርግ፣ እንዲሁም ሜንሽን ሲያደርጋችሁ፣ እንዲሁም ሰብስክራይብ ያደረጋችኋቸው ሰዎች ወይም ያ አካል ቪዲዮ ሲለቅ ኮሜንት ሲያደርግ ቪዲዮ ለቀዋል ብሎ ኖቲፊኬሽን ይመጣላችሁ። ይሄ ኖቲፊኬሽን መምጣቱ አንደኛ ነገር እናንተ ያንን ነገር አለርቱ ናችሁ እንድታውቁትና ያንን ቪዲዮ እንድታዩ፣ ላይኩን እንድታዩ ወይም ኮሜንቱን እንድታዩ ፐርፐዝሊ ሆኖ የተዘጋጀ ወይም አላማ ኑሮት የተዘጋጀው ለዚህ አላማ ነው። ስለዚህ አሁን አላማችን ከሶሻል ሚዲያ እንዲሁም ከዚህ ከሱሳችን ለመራቅ ስለሆነ ይሄ ኖቲፊኬሽን ደግሞ ይበልጥ ሱሳችን እንዲጨምርና ረጅም ሰዓት እዛ ሶሻል ሚዲያ ላይ እንድንቆይ ያስገድደናል። ምክንያቱም ኖቲፊኬሽን ሲመጣልን ያንን ላይክ እናያለን፣ ያንን ኮሜንት እናያለን፣ እንዲሁም ያንን ቪዲዮ እናያለን። እዚህ ነገር ለመላቀቅ አንደኛው መንገድ የሚሆነው ይሄን ኖቲፊኬሽን ማጥፋት ነው። ኖቲፊኬሽኑን ስናጠፋው ቪዲዮ ቢለቀቅም ላይክ ቢደረግም ኮሜንት ቢደረግም እዛ ፕላትፎርም ውስጥ እስካልገባችሁ ድረስ ኖቲፊኬሽን ከላይ ከስልካችሁ ከላይ ሊመጣ ስለማይችል ይሄንን ነገር አንድ መንገድ ነው ማለት ነው። ሁለተኛው ይሄን አፕሊኬሽን ማጥፋት። ይሄ መንገድ ሊሰራ የሚችለው ያንን ሶሻል ሚዲያ ለስራ አላማ ሳይሆን ለመዝናኛ ብቻ እንዲሁ ጊዜ የማቃጠያ ስክሮል የማድረጊያ አላማ ብቻ ካለን ያንን አፕሊኬሽን ማጥፋት። ሶስተኛው በሂደት የምንጠቀምበትን ሰዓት መቀነስ። የምንጠቀምበትን ወይም ስክሮል የምናደርግበትን ሰዓት ከቀን ወደ ቀን መቀነስ። በመጀመሪያ ቀን 2 ሰዓት የምንቆይ ከሆነ ሁለተኛ ቀን ላይ 1 ሰዓት ተኩል፣ ሶስተኛ ቀን ላይ 1 ሰዓት፣ አራተኛ ቀን ላይ 30 ደቂቃ እያደረጉ በጊዜ ሂደት የምንጠቀምበትን ስክሮል የምናደርግበትን የምናባክነውን ሰዓት ቀስ በቀስ በሂደት መቀነስ። ይሄኛው የሚጠቅመው ምንድነው? አእምሯችንን በሂደት የማዘናጋትና የማረሳሳት ሂደት መስራት ነው። ይሄ ደግሞ አሪፍና አዋጭ መንገድ ነው። አራተኛው ስልክን ማራቅ። ስልኮቻችንን ያለምንም ስራ ወይም አላማ ከሌለን በስተቀር እንዲሁ በመዘናጋት ጊዜያችንን እንዳናጠፋና አእምሯችን ስለለመደው ነገር ስክሮል እያደረገ ጊዜያችን እንዳያባክነው አጠገባችን ካለ ጠረጴዛ ላይ፣ አልጋ ላይ ወይም ሌላ ቦታ ላይ ካለ ከአጠገባችን ካራቅ ነው የመጠቀም እድላችንን ስለሚቀንስ ይሄ አንዱ ሌላው መንገድ ነው። አምስተኛው የእረፍት ቀን ማዘጋጀት። ካሉት ከሳምንት 7 ቀናቶች ውስጥ አንድ ቀን መርጦ ቅዳሜ ወይም እሁድ ወይም ሌላ የተመቻቹን ቀን ሊሆን ይችላል። በዛ ቀን አንድ ቀን ሙሉ ስልክን ያለ መጠቀም ከስልክ ውጪ ነፃ ሆኖ የመዋልን ቀን ማዘጋጀት። ይሄም ምንድነው? አእምሯችን ሰብኮንሺየስሊ እያንዳንዱን ነገር ከስልክ ጋር የሚያስበውን አስተሳሰብ ወደ ሌላ ወደ ተፈጥሯዊ ወደ ሆኑና ከስልክ ውጭ ባሉ ነገሮች ላይ አእምሯችን ትኩረት እንዲሰጥና አእምሮውን እንዳዲስ ቢውልድ እንዲያደርግ ይጠቅመናል። ስድስተኛው በሌላ ልምድ መተካት። ይሄም በስልክ ረጅም ሰዓት የመቆየትና ሶሻል ሚዲያ ላይ ስክሮል በማድረግ መዝናናትን ወይም ራስን እዛ ላይ ትኩረት የማድረግን ነገር በሌላ ልምድ መቀየር። ለምሳሌ ስፖርት በመስራት፣ መጽሐፍት በማንበብ፣ ስዕሎችን በመሳል እንዲሁም የምግብ ዝግጅት ነገሮች ላይ በመሳተፍ እንደዚሁ በሌላ ልምድ ስንተካው አእምሯችን የለመደውን ያንን ፓዞይ ወደ ሌላ ነገር ሲቀይረው ይሄ ሌላው ከሱሱ የመውጣት መንገድ ነው። የመጨረሻው ነገር ግን ወሳኝ የሆነው ነገር ምንድነው? ምክንያቱን ማወቅ። ሶሻል ሚዲያ ላይ ረጅም ጊዜ የምንቆይበትን ምክንያት ማወቅ። ለምሳሌ ምክንያቱ ብቸኝነት ሊሆን ይችላል፣ ድብርት፣ ጭንቀት ሊሆን ይችላል። ከዚህ ካለው ከሪሉ ከጋዱ ዓለም ርቆ በስልክ ላይ ለመደበቅ ካለ ምክንያት ሊሆን ስለሚችል ያንን ምክንያትም መለየት ሌላውና አማራጩ መንገድ ነው።